እማማ ወርቅዬ ተሾመ ይባላሉ። ነዋሪነታቸው በአቢሻገር ክፍለ ከተማ በቀዲዳ ቀበሌ ነው። እማማ ወርቅዬ እድሜያቸው 80ዎቹ ቤት እንደገባ መገመት አይከብድም። እኚህ እናት ያለፈባቸው የኑሮ ውጣ ውረድ በአካላቸው ላይ ተትሞ በፊታቸው ላይ ተጽፎ ይታያል። ጧሪ ቀባሪ ባይኖራቸውም ብቻቸውን ህይወትን ለመጋፈጥ ደፋ ቀና ይላሉ። ቤታቸውም እንደርሳቸው አዝምማለች። ቆርቆሮ ማፍሰስ ግድግዳው መፍረስ ከጀማመረ ዋል አደር ብሏል። ችግር ያው ግድግዳው ላይ ወርቆ ነው ያለው። ተላይም ባደራና ቆርቆሮይቱ ዝም ብላ ፍሳሿም ሌላ ነው። ዝናብም ጉርምርምታም ሲመጣ ተጨንቆ ቁሜ ነው ቁጭ ብዬ ነው ማድረው። ንፋስም ሲነፍስ ቁጭ ብዬ ነው ማድረው። ሁለተኛ ግድግዳው እኔ ላይ ለወዲቅ እንደዚህ ብሎ ነው ያለው። የለይ ገንዘብ መስሪያ የለኝም፣ ጧሪም የለኝም። ጉልበቴም እንደ ያለ የደከመ ነው። ማነሳው ምጥለው የለኝም። እንኳን አብሮ ኖሮ ይቅርና የልጅ ፊት አንዴ እንኳን ያዩት ያባባ ያቀቼ የለም እንዴ ላፍታ እንኳን ችለው መለየት። ይህ የሆነ በእንቅርት ላይ ጆሮ ደግፍ እንዲሉ ክረምቱ መጣው ማለት ጀምሯል። ተሳስሯት ራይቶናል ሰለዩ ማለት በድንገት እንዴት ይሆናል። በዚህ መካከል ነበር ከወራት በፊት የአቢሻገር ክፍለ ከተማ አስተዳደር የሰው ተኮር ስራዎች አካል በሆነው የአቅመ ደካማ ሰዎችን ቤት የማደስ ፕሮጀክት እማማ ወርቅዬ ተሾመ ቤት የተገኘው። እኔ ነኝ ደራሽ ለወገኔ እኔ ነኝ እሱ ነው እኔን ሰው ያረገኝ ያቆመኝ። እኔ ነኝ ደራሽ ለወገኔ እኔ ነኝ እሱ ነው እኔን ሰው ያረገኝ ያቆመኝ። በክፍለ ከተማው በባለ ሀብቱና በህብረተሰቡ ትብብር የእማማ ወርቅዬ ቤት ቀጥ እያለች ነው። ቆርቆሮው ከክረምት ዶፍ ከበጋው ሐሩር ይጠብቃቸው ዘንድ ጊዜው ቀርቧል። አሁን ግን ፈጣሪ እሱ ተጨምሮ ይሄው አልሐምዱሊላህ መጣልኝ። ደግሞ ይሄ በእናንተ ዝነት እንጂ አለበለዚያ ሩሄ ላላ ሰጥቼ ተሞኩም እዝቹ እንግዲህ ታለሁ ምዝቹ ብዬ ዝም ብዬ ያለሁ ከዚህ ቀብር ዳር ነው ዝም